የነብዩ ሰለላሁ ዐለይሂ ወሰለም ጎሳ ምን በመባል ይታወቃል? ቁረይሽ ነው። አምስቱ ለነቢያት የተሰጣቸውን መጽሐፎችን ዘርዝር። ቁርአን ለሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢንጂል ለኢሳ ዐለይሂ ሰላም፣ ተውራት ለሙሳ፣ ዘቡር ለዳውድ፣ ሱሑፍ ለኢብራሂም። የነቢዩላህ ዩሱፍ ወንድሞች ስንት ናቸው? 11። የቂያማ አንድ ቀን ምን ያክል ረጅም ነው? የቂያማ አንድ ቀን 50,000 ዓመት። ጎበዝ። ኢነላህ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ምን ሱራ ላይ ነው? ሱረቱል አሕዛብ። ሱረቱል አሕዛብ። ብቸኛው ቁርአን ውስጥ የተጠቀሰው ቀሚስ የማን ቀሚስ ነው? ቀሚስ ወላሂ ቀሚስ ተብሎ እንትን ነው ሐር ያስፈልገዋል። ይሄ በለው የሐር ቀሚስ ጊዜያት የነብዩላህ ዩሱፍ ቀሚስ ነው። የጀሃነም እሳት ነዳጁ ምንድን ነው? ወላሂ ነዳጁ ምን መሰለህ? ያ አዩሀ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ። ምንድን ነው ማለት ነው? ድንጋይና የሰው ልጅ። አላሁመ ኢና ነዑዙ ቢከ ሚነ ናር። ነቢዩላህ ሙሳ ዐለይሂ ሰላም ለአላህ ቀጠሮ ስንት ሰዎችን መረጠ? ለአላህ ቀጠሮ ቁርአን ላይም ተጠቅሷል። ለአላህ ቀጠሮ ለየትኛው ቀጠሮ አስረዳኝ። እሺ ከህዝቦቹ ሰው መርጦ አላህን ለመገናኘት ነው። እንትን ሃሩን አይደል ወክሎት ሄደው? ኖ ስንት ሰው መረጠ? ሰዎቹ ቁጥር ወክታረ ሙሳ። እሺ ሰው በለው ደርሰህ ነበር። ወክታረ ሙሳ ቀውመሁ 70 ረጁላ 70 ሰው። የጀሃነም ሰዎች የሚጠጡት መጠጥ ምንድን ነው? በለው ሐሚም ይባላል። ከጀሃነም ሰዎች ውስጥ ቀላሉን ቅጣት ይቀጣል ተብሎ የተነገረን ሰው ማን ነው? ቀላሉን ቅጣት ሰው ወላሂ አለም አቡ ጣሊብ። በአንዱ ሱራ ውስጥ 18 ነብያት ተጠቅሷል። ሱራው ምንድን ነች? በአንዱ ሱራ ውስጥ ሱረቱል አንቢያ በለው፣ ቀሰስ በለው፣ ሱረቱል አንዓም። የቂያማ ቀን ሰዎች ጀነትና ጀሃነም ሲገቡ ሞት ምንድን ነው የሚደረገው? እስቲ ሞት ምንድን ነው የሚደረገው? ጥያቄውን ድገሙ። ሰዎች ጀነትና ጀሃነም ሲገቡ ሞት ምንድን ነው የሚደረገው? የት ነው የሚሆነው? ሞት እኔ አይቆም የት ይሆናል እንዴ? የጀነት ሰዎች ይጠሩና ይወጣሉ፣ የጀሃነም ተጠርቶ ይወጣሉ። ከዛ ሞት በጀነትና በጀሃነም መሃል ሙክት ይሆንና ይታረዳል። ከዛ ሁሉም ወደ ቦታቸው ይመለሳሉ።